ለፍትወት ስትሸነፍ አእምሮ ልክ እንደ ኮኬን ተመሳሳይ አንጎል ክፍልን ሊጎዳ የሚችል ከመጠን ያለፈ ዶፓሚን ስለሚያመነጭ ሳታስበው የራስን አእምሮ ሱሰኛ እንዲሆን ታሰለጥነዋለህ። በሌላ አማርኛ እንዲያጠፋ ታስተምረዋለህ። በጣም መጥፎ ነገር ደግሞ ሁሌም ይሄንን የምታደርገው በራስ ፍቃድ መሆኑ ነው። እንዳይመስልህ አሁን እንደ ቀልድ የምታደርገው የወደፊት ህይወትን ነው የሚያጨልመው። ይህንን ቪዲዮ እስከ መጨረሻው ከተመለከትክ ጉዳቱ ምን ያህል ጥልቅ እንደሆነ ታያለህ። አብዛኛው ሰው በዚህ ጉዳይ አእምሮውን ደፍኖ መኖር ይፈልጋል። ጥያቄው አንተስ? ይህ አዙሪት ለአንተ አዲስ ላይሆን ይችላል። ትንሽ የደስታ ጊዜ፣ ከዚያ ከባድ ጸጸት፣ ለሰዓታት የሚቆጣጠሩ የጥፋተኝነት ስሜትና ህፍረት ይወርሃል። ለራስህ ሁለተኛ አልደግሞም ትላለህ። ነገር ግን መልሰ ራስህን እዛው ታገኝና ይደክመሃል። ሳይንሱ እንዲህ ይላል፣ ዝሙት አእምሮውን ጠልፎ ስለሚቆጣጠር ምክንያታዊ እንድትሆንና ስለ ወደፊት ግቦች እንድታስብ የሚረዳ የአእምሮህን ክፍል ፕሪፍሮንታል ኮርቴክስን ከጥቅም ውጭ ያደርገዋል። በዚህ ቅጽበት ስኬታማ ለመሆን የምትፈልገው ያ የአንተው ጠንካራ ጎን ዝም ይላል። የሚቆጣጠር ብቸኛው ነገር የቅጽበት ደስታ ፍላጎት ብቻ ይሆንና ስህተት መሆን የምታውቀውን ነገር እንኳ እንድታደርግ ያስገድድሃል። ይህ አዙሪት ጊዜህን ከማባከን ባለፈ ማንነትህን ቀስ በቀስ በአዲስ መልክ የሚቀርጽ አደገኛ ወጥመድ ነው። ግቦች መደብዘዝ ጀምሩና ያ አንድ ፍላጎት ብቻ የበላይ ይሆናል። ይህም አእምሮ ሰዎችን እንደ ቁስ ብቻ እንዲመለከት ስለሚገፋፋው እውነተኛ ግንኙነትን መመስረት ያቅተሃል። በፊት የነበረ ርህራሄ ሰዎችን ለራስ ፍላጎት የመጠቀም ስሜት ይተካዋል። ደግሞ ባዶነትህን ለመሙላት ብትሮጥም ነገሩ ይበልጥ ብቸኛ ስለሚያደርግ ከበፊት የባሰ ጥልቅ የጨለማ ጉድጓድ ውስጥ ትገባለህ። ከሁሉ አደገኛው ነገር አእምሮ ድርጊቱን እየለመደው ሲመጣ ቀድሞ የሚያረካ ነገር አሁን ስለማይበቃ ያንኑ ስሜት ለመድገም ብቻ ይበልጥ ወደ ከፋና አደገኛ ነገሮችን የሚገፋፋ የማባባስ ወጥመድ ውስጥ ይከትሃል። ይህ የቁልቁለት ጉዞ ስነ ምግባርን ከማናጋቱ በላይ በውስጥ ሙሉ በሙሉ ባዶነትን ትቶ ያልፋል። ያንንም የባዶነት ስሜት በማንኛውም አይነት ጊዜያዊ ደስታ ልትሞላው አትችልም። ይህ ቪዲዮ ስለ መፍትሄው ሳይሆን ስለ እውነታው ነበር። ስለዚህ እውነታውን መሸሻ አቁመ ከዚያ አዙሪት እንዴት ማምለጥ እንደምትችል ለመማር ዝግጁ ከሆንክ ችግሩን በመረዳት ራስን የመቀየር ስራውን አሁን ጀምር። በቀጣይ መፍትሄዎቹን የያዙ ቪዲዮዎች አካፍልሃለሁ። እስከዛው ሰብስክራይብ እያደረግክ ጠብቀኝ።